This is teacher መሀሪ ዛሬ የምንማረው ስለ ፖሰሲቭ አድጀክቲቭ በዝርዝር ለመማር እንሞክራለን። በመጀመሪያ ቪዲዮአችን ስለ ሁለቱ አንድነትና ግንኙነት ተምረናል። ለምሳሌ አይ የአይ ፖሰሲቭ አድጀክቲቭ ማይ ነው፣ የዩ ዩር ነው፣ የሂ ሂዝ ነው፣ የሺ ሀር ነው፣ የኢት ኢትስ ነው፣ የዊ አወር ነው፣ የዘይ ዜር ነው። በእነዚህ ላይ አንዳንድ ነገሮችን መስረተን ለመማር እንሞክራለን። ከዛ በፊት ግን ስለ ናውን እንማረው። ኦኬ ናውን ማለት በተደጋጋሚ እንደተነጋገርነው በተለያዩ ቪዲዮዎች ላይ መጠሪያ ስም ማለት ነው። ኦኬ ሶ ይሄ ናውን የሚባለው ከፖሰሲቭ አድጀክቲቭ ጋር ያለው ዝምድና እናያለን ዛሬ ማለት ነው። ኦኬ ሶ ሁሉም ፖሰሲቭ አድጀክቲቭ ከናውን ጋር አብረው የሚሄዱት እስቲ እኔ ፖሰሲቭ አድጀክቲቭ ሲደመር ናውን። ኦኬ ፖሰሲቭ አድጀክቲቭ ከምን ጋር ሄደ? ከናውን ጋር። ኦኬ ሲሄድ ምን እንደሚመስል እናያለን ማለት ነው። ኦኬ ለምሳሌ ማይ የሚባለው ፖሰሲቭ አድጀክቲቭ እንውሰድና ከስም ጋር ያለው ዝምድና እንውሰድ። ለምሳሌ ማይ ሃውስ ብል ምን እያልኩ ነው? ሃውስ ኢዝ ናውን፣ ማይ ደግሞ የኔ ማለት ነው። ኦኬ ሶ እንደምታዩት የኔ ቤት እያልኩ ነው ማለት ነው። እስኪ ሌላ ኤግዛምፕል ደግሞ በማይ እንስራ። ማይ ፋሚሊ ስል ፋሚሊ ኢዝ ናውን ራይት፣ ስም ፋሚሊ ቤተሰብ ማለት ነው። የኔ ቤተሰብ እያልኩ ነው። ኦኬ ቀጥለን ደግሞ ወደ ዩር እንሂድ። እንደምታውቁት ዩ ማለት አንተ፣ አንቺ፣ እናንተ ማለት ነው። ሶ የዩ ፖሰሲቭ አድጀክቲቭ ዩር ማለት ነው። ስለዚህ እዚህ ጋር ምን ይሆናል? የአንተ፣ የአንቺና የእናንተ ማለት ነው። ኦኬ ሶ እንደነገርኳችሁ ፖሰሲቭ አድጀክቲቭ ከምን ጋር ይሄዳል? ከናውን ጋር ይሄዳል ማለት ነው። እስቲ ዩር ብለን እስቲ ስም የፈለግነውን ማድረግ እንችላለን። ዩር ሲስተር ብለን ያንተ እህት ወይም ያንቺ እህት ወይም የናንተ እህት እያልኩ ነው ማለት ነው። ኦኬ ሌላው ደግሞ ዩር ፋሚሊ ስል ያንተ ቤተሰብ እያልኩ ነው። ሶ ፖሰሲቭ አድጀክቲቭ ከስም ጋር እያዛመድን እንትን ማድረግ እንችላለን ማለት ነው። ኦኬ ሶ ቀጥሎ ደግሞ ሂዝ እንመጣ። ሂዝ ማለት የሱ ማለት ነው። ሂዝ ማለት ነው የሱ። ኦኬ የሱ። ሶ እንደነገርኳችሁ ፖሰሲቭ አድጀክቲቭ ከምን ጋር ይሄዳል? ከስም ጋር። ሶ ሂዝ ካር የሱ መኪና፣ ሂዝ ዋይፍ የሱ ሚስት እያለን እንቀጥላለን ማለት ነው። ኦኬ እዚህ ጋር ደግሞ ሀር ስንል የእሷ ማለታችን ነው። ስለዚህ የእሷ እንበልና እስኪ ደግሞ ስም እንጨምርበት። ሀር ፋዘር የእሷ አባት፣ ሀር ፍሬንድ የእሷ ጓደኛ እያልን ነው ማለት ነው። ኦኬ ሶ ይሄንን እንዝለለው፣ በዚህ እንማር። አወር የኛ ማለት ነው። ኦኬ እንደተለመደ ፖሰሲቭ አድጀክቲቭ ከስም ጋር ነው የሚሄደው። ስለዚህ አወር ክላስ ራይት የኛ ክፍል ወይም ትምህርት ለማለት ነው። ሶ አወር ብለን ደግሞ አወር ቲቸር የኛ መምህር ማለት እንችላለን። ኦኬ መጨረሻው ዜር ማለት የነሱ ማለት ነው። የነሱ በዚህ ደግሞ እንስራ። ዜር ፍሬንድ የነሱ ጓደኛ፣ ዜር ስኩል የነሱ ትምህርት ቤት እያለን መቀጠል እንችላለን። ቴንክ ዩ ፎር ዋቺንግ። እናመሰግናለን።